የአላህ ባሮች ሆይ በዘንድሮ ዒድ አልአድሓ ላይ በአንድ ቀን 2 ዒዶችን የምናስተናግድ ይሆናል። ጁሙዓ ሳምንታዊ ዒድ ነው። ዒድ አልአድሓ ደግሞ ዓመታዊ ዒድ ነው። ዘንድሮ አላህ ተባረከ ወተዓላ በረሕመቱ 2 ዒዶችን በአንድ ቀን አድርጎልናል። ይሄም ዒዱን የበለጠ ያደምቀዋል፣ ደረጃውን ከፍ ያደርገዋል። ጁሙዓ ቀን ራሱ የተከበረ ነው። ዒድ ሲሆን ሌላኛው ዓመታዊ ዒድ ሲጨመርበት ክብሩ ይበልጥ ይጨምራል። የውሙ ነሕር የዒዱ ቀን ራሱን የቻለ ዒድ ነው ዓመታዊ። ከጁሙዓ ጋር አብረው ሲሆኑ ደግሞ ደረጃቸው የበለጠ ከፍ ይላል። በዚህም የበለጠ ልንደሰት፣ የበለጠ ኸይር ሥራ ላይ ልንበረታ ይገባል። በዒድ ቀን ላይ መብላት፣ መጠጣት፣ ንጹሕ አዲስ ልብስ መልበስ፣ ደስታን መግለጽ፣ መዘያየር ተወዳጅ። ለራስ ብቻ መደሰትና መብላት መልበስ ሳይሆን ከዙሪያ ያሉ ሰዎችን ማብላት፣ ማጠጣት፣ ማልበስ፣ ማስደሰት፣ መዘየር፣ ደካሞችን፣ ረዳት የሌላቸውን፣ ብቸኝነት የሚሰማቸውን አይዟችሁ ማለት አንዱ በዒድ ቀን ልናደርገው የሚገባ ትልቅ ዒባዳ ነው። የዒድ ቀን ላይ ማዘን፣ መተከዝ ከሸይጣን ነው። የዒድ ቀን ላይ ማዘን፣ መተከዝ፣ መከፋት ከሸይጣን ነው። የደስታ ቀን ነው። አላህ የሚወሳበት ቀን ነው። አላህ ፈቅዶ የምንደሰትበት ቀን ነው። ሌላ ጊዜ የሚደሰት የዒድ ቀን ላይ ድብርትን ጠራርቶ የሚያመጣ ሰው ሸይጣን የሚጫወትበት ሰው፣ የኡማውን ቁስል የግሉን ችግር በዛ ቀን እንጂ ሸይጣን የማያስታውሰው ሰው ካለ ሸይጣን ተጫውቶበታል። ነቢዩ ዓለይሂ ሰላቱ ወሰላም በዒድ ቀን ተደስተዋል። አልኢማም አልሓፊዝ ኢብኑ ሐጀር ሌሎችም የዒድ ቀን ላይ ደስታን ማንጸባረቅ መደሰት ሱና ነው፣ የዲን አካል ነው ብለዋል። ይሄ የተባለው እነዚህ የእስላም ሊቃውንት የተደሰቱት ነቢዩ ሰላቱ ወሰላም ተደሰቱ ያሉት የኡማ ጉዳይ ሳያሳስባቸው ቀርቶ አይደለም። በሌላ ጊዜያት ከኡማው ጋር ማዘን፣ አዝኖ ቁጭ ማለት ሳይሆን የኡማው ሐዘን ችግር የሚቀረፍበትን መንገድ መከተል፣ መፍትሄዎችን መጠቀም ይገባል። የዒድ ቀን ግን ዒድ ነው። ነቢዩ ሰላቱ ወሰላም ብዙ ሰሓቦቻቸው የተገደሉበት የሞቱበት ዓመታት ላይ ዒድ አክብረዋል። አይ ዘንድሮ አንደሰትም፣ ዒድ የለም፣ ወንድሞቻችን ተቸገረው፣ እህቶቻችን ተቸገረው፣ ዒድ አናከብርም አላሉ። በዒድ ቀን መደሰት ሱና ነው። ደስታው በሸሪዓው መሰረት መሆን አለበት። ለደስታ ብሎ ዲን የከለከለውን ማድረግ፣ ዘፈን ማድመጥ፣ ሴት ልጅ ሸሪዓ ማይፈቅደውን አይነት አለባበስ ለብሳ ወጥታ አላህን ማስቆጣት ፈጽሞ አይገባም። ደስታችን በሸሪዓው ሚዛን መሰረት መሆን አለበት። የዒድ ቀን ላይ ብቻችን መደሰት የለብንም። ውድሕያን ለ3 ክፈሉት የተባለው ለዚህ ነው። ውድሕያን ለ3 ክፈሉ። 1/3ኛውን ለራስ ለቤት ማስቀመጥ፣ 1/3ኛውን በዕለቱ መገባበዝ፣ 1/3ኛውን በጥሬው ለምስኪን ለደካማ መስጠት አንድ ደስታችንን ከሌሎች ጋር የምንካፈልበት ሌሎችን የምናስደስትበት አጋጣሚ ነው። ለራሱ ለልጆቹ ልብስ የሚገዛ ሰው ከዙሪያው ላሉ የቲሞች፣ አቅመ ደካሞች፣ የተቸገሩ ሰዎች፣ ስራ ለተበላሸባቸው ሰዎች አይዞ ወንድሜ አይዞሽ እህቴ ብሎ እጅ መዘርጋት ማስታወስ ሌላኛው ደስታን የምንጋራበት አጋጣሚ ነው። ትክክለኛው ደስታ በመብላት በመጠጣት ብቻ አይደለም፣ በዒባዳ ነው። የአላህ ባሮችን በማስደሰት የታመሙ ሰዎች ራሱ ሰውን በማስደሰት ፈውስ ያገኛል። ይህ ነው ተብሎ በቃላት ማይገለጽ ልዩ ደስታ ውስጥ ላይ ይሰማል። ሰውን ሲያስደስቱ፣ ሰውን ሲረዱ፣ ይሄን ደስታ ልንፈልገው ይገባል፣ ልናገኘው ይገባል። መስጠት ያስደስታል። ባጭ ማስደሰት ብቻ አይደለም፣ አላህ ዘንድ እንዲወሱ ያደርጋል። ለአኺራ ይቀመጣል፣ ለአኺራ ይቀመጣል። አላህ በሰጠን ልክ እንሰጥ። በተለይ በደስታ ቀኖች ሌሎችን እንዳይከፉ ልናደርግ ይገባል። ጁሙዓና ዒድ አብረው በአንድ ቀን ከተገጣጠሙ ዒድን የሰገደ ሰው ጁሙዓ ሶላትን መስገድ ግዴታ አይሆንበትም። ጁሙዓና ዒድ በአንድ ቀን ከተገጣጠሙ ዒድን ከኢማም ጋር ሄዶ የሰገደ ሰው ኋላ ላይ ጁሙዓ ባይሰግድ ችግር የለም። በላጩ ከኢማም ጋር ጁሙዓን በሰዓቱ ሄዶ መስገድ። አይ አልሰግድም ያለ ሰው ሰፈሩ ላይ አካባቢው ላይ ባለበት ዙሁር መስገድ ይችላል። ነገር ግን በጀማዓ መሆን አለበት። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ጊዜ ጁሙዓና ዒድ አብረው ሆነው ኢጅተመዐ ፊ የውሚኩም ሃዛ ዒዳኒ ፈመን ሸሂደል ዒደ ፈላ ጁሙዓተ ዐለይህ ብላ። በዚህ ቀን ዛሬ 2 ዒዶች ተሰባስበዋል ተገጣጥመዋልና ዒድን የሰገደ ሰው ጁሙዓ የመስገድ ግዴታ የለበትም ብለዋል። ነገር ግን ዙሁር በምንም መልኩ አይቀርም። በላጩ ጁሙዓን መስገድ ነው። በተለይ የተወሰኑ ሊቃውንት አንዱ ሌላኛውን አይተካም፣ ጁሙዓን መሰገድ አለበት፣ ዒድን መሰገድ አለበት የሚል አቋም ያላቸው ሊቃውንት ስላሉ ካልተቸገሩ ሁለቱንም መስገዱ በላጭ ነው። ያልቻለ ሰው፣ ጁሙዓ መስጂድ የሚርቀው ሰው፣ የሚቸገር ሰው፣ ኡድሕያ ለማስተካከል ሰዓት ማይበቃው ሰው ዲን አልእስላም ገራገር ዲን ነው። እንዲህ አይነት ነገሮችን ከግምት ውስጥ በማድረግ ጁሙዓና ዒድ አንድ ላይ ከሆኑ ዒድን የሰገደ ሰው ጁሙዓ ባይሰግድ ችግር የለውም ተብሏል። ይህ ማለት ግን ዙሁር መሰገድ የለበትም ማለት አይደለም። ጀማዓ መቅረት አለበት ማለት አይደለም። ለመስጂድ ቅርብ የሆኑ ሰዎች ጁሙዓንም ዒድንም ቢሰግዱ መልካም ነው። የሚቸገሩ ሰዎች ደግሞ ዒድ ከሰገዱ ጁሙዓውን ትተው ሰፈራቸው ላይ ዙሁር መስገድ ይችላሉ።